السلام عليكم ورحمة الله وبركاته. بسم الله والصلاة والسلام على رسول الله صلى الله عليه وسلم. ودي قرآن تمرت بأمارنيا تكاتاتايوش انديت ناچو انديت سنبتاچو الحمد لله سلام نኝ ያላ ፍቃድ ከሆነ ዛሬ ቁርአንን አስተካክሎ ለማንበብ ከሚረዱን ህግጋቶች አንዱን እንማራለን። እሱም አህካሙል ሚም ሳኪነቲ የሚም ሳኪና ህግጋቶች ስኩን የሆነች ሚም ማለት ነው። ስኩን የሆነች ሚም ህግጋቶቿን እንማራለን። ስኩን የሆነች ማለት ፈትሐ ከስራ ضማ ይዛ ያልመጣች ማለት ነው እና መሰረታዊ የሆነ ወሳኝ የሆነ ህግ ነው። ልክ እንደ ኑን ሳኪናና ተንዊን ብዙ ጊዜ ተደጋግሞ ቁርአን ላይ የሚመጣ ነውና ኢንሻአላህ እሱን ዛሬ እንማራለን። አይከብድም ኢንሻአላህ። እሺ በመጀመሪያ ከትምህርቱ ተጠቃሚ ለመሆን ድምጽን ብቻ ማዳመጥ ሳይሆን አቁማችሁ ቪዲዮውን እየተከታተላችሁ የምሰጣቸው ምሳሌዎችን እየሞከራችሁ ቢሆን ጥሩ ነው። በተጨማሪም ደግሞ ይሄን ትምህርት በፒዲኤፍ መልኩ ሞባይላችሁ ላይ አውርዳችሁ ወይንም ኮምፒውተራችሁ ላይ ለመከታተል ከፈለጋችሁ ዲስክሪፕሽን ላይ አስቀምጥላችኋለሁ የሆነ ሊንክ፣ እሱን ተጨናችሁ ወይም ኮሜንት ላይ ማውረድ ትችላላችሁ ማለት ነው። ለማስታወስ ያህል ከዚህ በፊት የኑን ሳኪናና ተንዊን ህግጋቶች ተምረን ነበረ። ኑን ሳኪናና ተንዊን አራት ህግጋቶች እንዳሏቸው ተምረን ነበረ። እሱም ኢዝሃር፣ ኢድጋም፣ ኢቅላብ እና ኢኽፋ ናቸው። ኑን ሳኪና ማለት ፈትሐ ከስራ ضማ የሌላት ኑን ማለት ነው፣ ስኩን የሆነች። ተንዊን ደግሞ ሁለት ፈትሐ ሁለት ከስራ ሁለት ضማ እንደዛ ይሆኑ እነዚህ ህግጋቶች እንዳላቸው ተምረን ነበር። ዛሬ የምንማረው ሚም ሳኪና ነው። ሚም ሳኪና ደግሞ ኢዝሃር የሚባል ህግ አለው፣ ኢድጋም የሚባል ህግ አላት፣ ኢቅላብ የሚባል የላትም፣ ኢኽፋ የሚባል አላት ማለት ነው። ስለዚህ አዲስ አይሆንባችሁም። ከዚህ በፊትም ስላየነው ኢድጋም ምን እንደሆነ ኢኽፋ ምን እንደሆነ ስለተማር ነው። ዛሬም ደግሞ ኢንሻአላህ እንማራለን በሌላ ፊደል። እሺ አዲስ የሆናችሁ የኑን ሳኪናና የተንዊን ህግጋቶች በእንደዚህ በሁለት ቪዲዮዎች ለቀቅ ያለው ቪዲዮስ ገብታችሁ ያልተከታተላችሁ ካላችሁ መከታተል ትችላላችሁ። በዚህ ምስል ታገኛላችሁ። የክፍል 1 ነው። ክፍል 2ን ደግሞ ይሄን ይመስላል። ቪዲዮስ ገብታችሁ ታገኙታላችሁ ኢንሻአላህ። እሺ አሁን ለማስታወስ ያህል ኑን ሳኪናና ተንዊን ህግ ላይ ማለት ነው የኢዝሃር ፊደሎች ብለን የተማርናቸው እነዚህ ናቸው። ለማስታወስ ያህል እነዚህ 6 ፊደሎች ናቸው። ለማስታወስ ብዙም አይከብድም። ሐምዛ ከዛ በኋላ ሐና ሐምዝ ናቸው። ከዛ በኋላ ደግሞ እነዚህ ይመሳሰላሉ። አይን ጋይን በነጥብ ነው የሚለያዩት። ሐ ኸ በነጥብ ነው የሚለያዩት እና በተጠየቁ ራሱ ለማስታወስ ብዙም አይከብድም። እነዚህ 6 ፊደሎች የኢዝሃር ፊደሎች በኑን ሳኪና ተንዊን ማለት ነው። 6ቱም የሚወጡት ከጎሮሮ ነው። ሐ ኸ ጋይን አይን አ ሐ ስትሉ ከ6ቱም ከጎሮሮ ነው። ከጎሮሮ ስለሚወጡ በአረብኛ ጎሮሮ ደግሞ ሐልቅ ይባላል። ሐልቅ። ስለዚህ ዛሬ የምንማረው የሚም ሳኪና ህግም ኢዝሃር የሚባል ህግ ስላለው ይህን የኑን ሳኪናና የተንዊን ህግ ላይ ያለው የኢዝሃር አይነት ለመለየት ምን ብለው ሰየሙት? ኢዝሃር ሐልቂ ብለው ሰየሙት። ኢዝሃር ነው ግን የጎሮሮ ፊደሎች ስለሆኑ እነዚህ ሐልቂ ብለው ጨመሩበት ማለት ነው። ስለዚህ ኢዝሃር ሐልቂ ያሉት። እሺ በመቀጠል ደግሞ የኢድጋም ፊደሎች እነዚህ ናቸው። ያው እንደነዚህ ለማስታወስ ትንሽ ስለሚከብድ የተጅዊድ ምሁራን ምን ሰጡን? የርሙሉነ በሚለው ቃል ማስታወስ ትችላላችሁ። እነዚህ 6ቱ ነው ማለት የርሙሉነ 6ቱም አሉበት እና ከኢዝሃር ከኑን ሳኪና ተንዊን በኋላ እነዚህ ፊደል ከመጡ ኑን ሳኪና ተንዊንን ግልጽ አድርገን እናነባቸዋለን፣ ኢዝሃር ይባላል። እነዚህ ሲመጡ ደግሞ እነዚህ ኑን ሳኪናና ተንዊንን በእነዚህ ፊደል ውስጥ አስገብተን ጨፍልቀን የጠበቀች ፊደል አድርገን እናነባቸዋለን። ያው በምሳሌ ብዙ አይተናል። እሺ በመቀጠል ደግሞ የኢቅላብ ፊደል አንድ ናት፣ ባናት። ባስትመጣ ኑን ሳኪና ተንዊንን ወደ ሚም ድምጽ ቀይረን ከንፈራችንን አጣብቀን ያይዘን ከጉና ጋር እናነባቸዋለን። ከነዚህ 13 ፊደሎች እነዚህ 6 6 1 13 ከነዚህ የተቀሩት ደግሞ የኢኽፋ ፊደሎች ናቸው። ማስታወስ ራሱ ቢከብደን ራሱ እነዚህን ምናቅ ከሆነ ከነዚህ ውጭ ሆነው የኢኽፋ መሆኑ ጥርጥር የለውም ማለት ነው። 15 ናቸው። እሺ ቅድም እንዳልኩት ሚም ሳኪና አሁን ቀጣይ ኢንሻአላህ የምንማረው
ኢዝሃር የሚባል ህግ አላት፣ ኢድጋም የሚባል ህግ አላት፣ ኢቅላብ የላትም፣ ኢኽፋ የሚባል አላት። ስለዚህ የኑን ሳኪናና ተንዊን ላይ ያለውን ኢኽፋም ለመለየት የተጅዊድ ምሁራን ምን ሰየም የሰጡት ኢኽፋ ብለው ሐቂቂ ያሉት ማለት ነው፣ ጨመሩበት። ኢኽፋ ሐቂቂ፣ የኛው ደግሞ ኢዝሃር ሐልቂ። እሺ ያው ከተጠየቃችሁ በእንደዚህ መመለስ ትችላላችሁ ማለት ነው። ኑን ሳኪናና ተንዊን ላይ ያለው የኢዝሃር አይነት ኢዝሃር ሐልቂ እንለዋለን፣ ኢኽፋው ደግሞ ኢኽፋ ሐቂቂ እንለዋለን ማለት ነው። ኢድጋሙን የኢድጋም ብቻ እንለዋለን ኢንሻአላህ። እሺ አሁን ዛሬ የምንማረው የዛሬ ትምህርታችን የሚም ሳኪና ህግ ነው። ሚም ሳኪና 3 ህግጋቶች አሏት። ቅድም እንዳልኩት አንደኛው ኢኽፋ ነው፣ ሁለተኛው ኢድጋም ነው፣ ሶስተኛው ኢዝሃር ነው። ኢኽፋ ብሎ ማለት መሸሸግ ነው ቋንቋዊ ትርጉሙ። ኢድጋም ብሎ ማለት ደግሞ መጨፍለቅ ነው። ኢዝሃር ደግሞ ግልጽ ማድረግ ነው። እሺ አሁን አንድ በአንድ እናየዋለን። ኢኽፋ ብሎ ማለት መጀመሪያ ምን ማለት ነው? አሁን ሚም ሳኪናን ላይ ነን። ሚም ሳኪና ላይ ለማስታወስ ያህል ከዚህ በፊትም ኑን ሳኪናና ተንዊን ላይም ገልጬው ነበረ። ለማስታወስ ያህል ኢኽፋ ምን ማለት ነው? ቋንቋዊ ትርጉም ማለትም አረቦች ኢኽፋ የሚለውን ቃል ሲጠቀሙት ምን ማለት ነው? አረቦች ስንል ሙስሊምም የሆነ ክርስቲያንም የሆነ አረብ ሊሆን ይችላል። በቃ ሙስሊም ያልሆነ አረብ ኢኽፋ የሚለውን ቃል ሊጠቀመው ይችላል ቋንቋው ላይ። ስለዚህ ቋንቋዊ ትርጉም አለው ማለት ነው። ሁለተኛ ትርጉሙ ደግሞ በእስልምና ደግሞ እንደ ተጅዊድ ምሁራን በተጅዊድ ህግ ደግሞ ማለትም የተጅዊድ ምሁራን የሰጡት ትርጉም ደግሞ ምንድነው የሚለውን አለው። ስለዚህ ሁለት ነው። የመጀመሪያው ትርጉም ምንድነው? ቋንቋዊ ትርጉም መሸፈን፣ መሰተር፣ መሸሸግ ማለት ነው ኢኽፋ ብሎ ማለት። በተጅዊድ ህግ ደግሞ አንድን ፊደል ግልጽ አድርጎ በማንበብ ማለትም በኢዝሃር እና ጨፍልቆ በማንበብ ማለትም በኢድጋም ባህሪዎች፣ በእነዚህ ሁለት ባህሪዎች መሃል አድርጎ ማንበብ ነው ያለምንም ማጥበቅና ቀድሞ የመጣውን ፊደል ጉና ከመስጠት ጋር። ይሄ ኢኽፋ ይባላል ማለት ኢዝሃር አናደርገውም። ኢዝሃር ማለት ግልጽ ማድረግ ነው። ግልጽ አናደርገውም ያን ፊደል። ኢድጋም አናደርገውም ማለት አንጨፈልቀውም። በሁለቱ መሃል ማንበብ ማለት ነው። በሁለቱ መሃል ሳናጠብቀው። ከዛ ደግሞ ጉና ደግሞ እንሰጠዋለን። የሸሸግነው ፊደል ማለት ያን የደበቅነው ፊደል ጉና ከመስጠት ጋር ስናነበው ምን ይባላል? ኢኽፋ ይባላል ማለት ነው። እሺ በሚም ሳኪና ህግ የኢኽፋ ፊደልስ ምንድነው ከተባለ በሚም ሳኪና ህግ የኢኽፋ ፊደል አንድ ብቻ ናት፣ እሷም ባ ናት። ባ ፊደል ከሚም ሳኪና በኋላ ከመጣች ያ ህግ ምንድነው? ኢኽፋ ይባላል ማለት ነው። ስለዚህ ኢኽፋ ስንገልጸው በሚም ሳኪና ህግ ምንድነው የሚሆነው? ባ ፊደል ሚም ሳኪናን ተከትላ ስትመጣ ከንፈራችንን በማጣበቅ ወይንም በማያያዝ ሚም ፊደልን ከጉና ጋር ማንበብ ነው። በቃ እቺ ብቻ ናት። በቃ ከሚም ሳኪና በኋላ ባ ስትመጣ ከንፈራችንን እናያይዝና ጉና ሰተነው እናነበዋለን። ማንን? ሚምን ማለት ነው። ሚም ሳኪናዋን። ይሄ ነው ኢኽፋ ብሎ ማለት። እሺ አሁን ምሳሌ እናያለን። አሁን እዚህ ጋር በእነዚህ አንቀጾች ላይ ሚም ሳኪና መጣለች። እዚህ ጋር በአረንጓዴ ምልክት እናያታለን። እንደምናየው ደግሞ ከሚም ሳኪና በኋላ የመጣው ምንድነው? ባ ፊደል ናት፣ በሶስቱም ጊዜ ማለት ነው። ስለዚህ አሁን ገለጻው ላይ ቀደም እንዳየው ነው ምን ይላል? ከሚም ሳኪና በኋላ ባ ፊደል ስትመጣ ያቺ ባ ፊደል ማንኛውም ሐረካ ልትይዝ ትችላለች። ባ ከስራ ልትሆን ትችላለች፣ እዚህ ጋር እንደምናየው ፈትሐ ልትሆን ትችላለች። ስለዚህ ስትመጣ ምንድነው የምናደርገው? ሚምን ከንፈራችንን ያይዘን ብለን ሁለት ሐረካ ጉና ቢያንስ ቆይተን ከዛ በኋላ ባ እናነባለን ማለት ነው። ስለዚህ እንዴት ነው የምናነበው? ተርሚሂም ቢሒጃረቲን ነዛ ተርሚሂም እቆያለሁ ማለት ነው። ያ ጉና ነው። ከንፈሬን አያይዤ ማለት ነው። ተርሚሂም ከዛ ቢ እላለሁ ማለት ነው። መጀመሪያ ቆይቼ ነው ከዛ ነው ባነ ማነበው። ለባ ግን ምንም ጉና አልሰጠም። እንደዚህ አለለም። ተርሚሂም ብዬ ባ ላይ ምንም አልቆይም። በቃ ቢሒጃረቲን ብዬ እቀጥላለሁ። ጉና የምሰጠው እዚህ ጋር ነው ማለት ነው። እሺ
ተርሚሂም ቢሒጃረቲን ሚን ሲጂል እንደዛ እዚህ ጋር ፈበሽርሁም ቢዐዛቢን አሊም እንደዛ ቆይበታለሁ ፈበሽርሁም እሺ هل ينظرون إلا الساعة أن تأتيهم بغتة وهم لا يشعرون أن تأتيهم بغتة أن تأتيهم بغتة إيه من يبالال بميم ساكنة هك إخفاء يبالال مالتنا እሺ ስለዚህ ይሄኛው የኢኽፋ አይነትና ኑን ሳኪናና ተንዊን ላይ የተማርነው ኢኽፋ እንዳይመሳሰልብን ማለት ነው። እዚህ ሚም ሳኪና ላይ ኢኽፋ የምንለው ከሚም ሳኪና በኋላ ባ ስትመጣ ነው። ባ ፊደል ስትመጣ ነው። በኑን ሳኪናና ተንዊን ላይ ግን ኢኽፋ የምንለው መቼ ነው? ከኑን ሳኪናና ተንዊን በኋላ 15ቱ የኢኽፋ ፊደሎች ሲመጡ ነው ማለት ነው። እሺ ስለዚህ ግልጽ አድርገን ማንበብ የለብንም። ለምሳሌ እዚህ ጋር ግልጽ አድርገን ኢዝሃር የሚሆነው እንዴት ነው? ተርሚሂም ቢሒጃረቲን ካልነው ጉና አልሰጠንም አልቆየንም። ያኔ ኢዝሃር ነው መሆን የለበትም። ይህ ህጉ ኢኽፋ ነው። ስለዚህ መቆየት አለብን። ተርሚሂም ቢሒጃራ እንደዛ። እሺ እንቀጥል። ሁለተኛው ህግ ደግሞ የሚም ሳኪና ህግ ኢድጋም ነው። በመጀመሪያ ኢድጋም ምን ማለት ነው? እሺ እንደ ኢኽፋ አሁንም ቋንቋዊ ትርጉሙ ምንድነው? አረቦች ሲናገሩ ሊጠቀሙት ይችላልና ኢድጋም ብሎ ማለት ምንድነው? አንድን ነገር በሌላ ነገር ውስጥ ማስገባት ወይንም መጨፍለቅ ማለት ነው። ይሄ ቋንቋዊ ትርጉም ነው። እንደ ተጅዊድ ምሁራን ደግሞ ወይንም በሸሪዓችን ያለው ትርጉም ነው ምንድነው? አንድ ስኩን የሆነን ፊደል ሐረካ ባለው በሌላ ፊደል በማስገባት አንድ ሸዳ ያለው ፊደል አድርጎ ማንበብ ነው። ሐረካ ስኩን የሆነውን ፊደል ሐረካ ባለው ተከትሎ የሚመጣው ማለት እሱ ላይ እናስገባውና ከዛ ጨፍልቀ ነው በቃ እዛ ሐረካው ባለው ፊደል ውስጥ እንጨፈልቀውና በመጨፍለቅ ምክንያት ደግሞ ሸዳ የሆነ ፊደል ይፈጠራል ማለት ነው። ያኔ ምን አደረግነው እንባለን? ያን ስኩን የሆነውን ፊደል ጨፈለቅ ነው ወይ ደግሞ ኢድጋም አደረግነው እንላለን። እሺ ለምን? ለዛ ነው ቋንቋዊ ትርጉም አንድን ነገር በሌላ ነገር ማስገባት ስላለ ስኩን የሆነን ፊደል ሐረካ ባለው ፊደል ማስገባት ማለት ነው። እሺ በሚም ሳኪና ህግ የኢድጋም ፊደል ስንት ነው ከተባለ አንድ ብቻ ናት። ኢኽፋኡም አንድ ነው፣ የኢድጋሙም አንድ ነው። በቃ ለማስታወስ አይከብደንም ማለት ነው። ስለዚህ እንዴት ብለን እንገልጸዋለን? ኢድጋም በሚም ሳኪና ህግ ምንድነው ማለት ነው? ሐረካ ያላት ሚም ፊደል ሐረካ ያላት ሚም ፊደል ሚም ሳኪናን ተከትላ ስትመጣ ስኩን የሆነች ሚምን ማለት ነው ተከትላ ስትመጣ ሚም ሳኪናን ወይንም ስኩን የሆነቿን ሚም ሐረካ ባላቷ ሚም ፊደል ውስጥ በማስገባት ወይንም በመጨፍለቅ ከጉና ጋር የጠበቀች ሚም አድርጎ ማንበብ ነው። መጀመሪያ ስኩን የሆነቿን ሐረካ ባላቷ ውስጥ እናስገባታለን። ይሄ የማስገባታችን ውጤት ደግሞ ሸዳ መጥበቅን ይፈጥራል። ከዛ በኋላ ከጉና ጋር እናነበዋለን ማለት ነው። እሺ አሁን በምሳሌ ኢንሻአላህ እናየዋለን። እዚህ ጋር አሁንም ሚም ሳኪና መታለች። እዚህ ጋር እንደምንመለከተው ከሚም ሳኪና በኋላ የመጣው ደግሞ ምንድነው? ሚም ነው። እዚህ ጋር እንደምናየው ሚም ነው የመጣው በሶስቱም። እዚህ ጋር ከስራ ነው የሆነው፣ እዚህ ጋርም ከስራ ነው፣ እዚህ ጋርም ضማ ነው። እሺ ፈትሐም ሆኖ ይመጣል ማለት ነው ሌላ ቦታ ላይ። ስለዚህ እንዴት ነው የሚለው? እቺን ሚም አሁን የምንመናረጋት እቺን ሚም ይሄ ሚም ሳኪና ናት። ሳኪና የሆነቿን ሚም ሁለት ሚም አናነብም ማለት ነው። እቺን እዚህ ውስጥ እናስገባትና ሐረካ ስላላት ማለት ነው ضማ ስለሆነ እናስገባትና ይሄ ማስገባታችን ውጤት ደግሞ ሸዳን ይፈጥራል ማለት ነው። እና እቺ የምናያቷ ሸዳ በመሰረቱ አልነበረችም፣ ضማ ብቻ ነበረ። ሙሳደህ ነበረ። እዚህ ጋር ደግሞ ሚን ኸውፍ ነበረ፣ ሸዳ አልነበረውም፣ ከስራ ብቻ ነበረ። ነገር ግን የቁርአን የከተቡት የጻፉልን ሰዎች ምን አደረጉ? እቺኛዋ ሚም በዚህ ላይ ስለምትጨፈለቅ ሸዳ ይፈጠራል ብለው ነገሩን ማለት ነው፣ በምልክት አስቀመጡልን። ነገር ግን በመሰረቱ ቃሉ ላይ ሸዳ የለም። እሺ
ስለዚህ ይሄ ሸዳ የተፈጠረው የሁለት ፊደሎች መጨፍለቅ ነው። ይሄ ፊደል እዚህ ላይ ስለተጨፈለቀ ነው። ይሄ ፊደል እዚህ ላይ ስለተጨፈለቀ ነው ማለት ነው። እሺ ስለዚህ እንደዛ አድርገን እንጨፈልቀዋለን። ከዛ በኋላ ደግሞ ከጉና ጋር እናነባለን። ስለዚህ እንዴት ነው የምናነበው? ኢነሃ ዐለይሂም ሙዕሰደህ ቆየው ጉና ነው ማለት ነው። ኢነሃ ዐለይሂም ይሄ መቆየቴ ጉና ነው ማለት ነው። ጨፍልቄ አንድ የጠበቀች ሚም ማንበቤ ደግሞ ምንን ያሳያል? እቺ ሚም እዚህ ላይ እንደተጨፈለቀች እንዳስገባኋት ያመለክታል ማለት ነው። ስለዚህ ለያይተን ማንበብ የለብንም። ኢነሃ ዐለይሂም ብለን ከዛ ሙዕሰደህ ማለት የለብንም። ሁለት ሚም ማንበብ የለብንም። እሺ ኢነሃ ዐለይሂም ሙዕሰደህ ወአመነሁም ሚን ኸውፍ። እሺ ወኢን ተተወለው ከማ ተወለይቱም ሚን ቀብል كما توليتم من قبل يعذبكم عذابا أليما እንደዛ። ስለዚህ እዚህ ጋር አጣብቀናቸው የጠበቀች ሚም አድርገን ከዛ በኋላ ደግሞ ከጉና ጋር እናነባዋለን። ይሄ ደግሞ ምንድነው የሚባለው? ኢድጋም ይባላል ማለት ነው። ለምን ኢድጋም ተባለ? ስኩን የሆነችው ሚም ሐረካ ባሏታ ሚም አስገብተን የጠበቀች ሚም እናነባለን። አንድ የጠበቀች ፊደል እናነባለን ከጉና ጋር። እሺ ስለዚህ ሁለተኛውን ህግ በዚህ ጨረስን ማለት ነው። ሶስተኛው ደግሞ ኢዝሃር ነው። ኢዝሃር ደግሞ በመጀመሪያ ምን ማለት ነው? ኢዝሃር ማለት ቋንቋዊ ትርጉሙ አረቦችም እንደሚጠቀሙት ግልጽ ማድረግ ማለት ነው። ظهر ከተባለ ግልጽ ሆነ ማለት ነው። ስለዚህ ግልጽ ማድረግ ማለት ነው። በተጅዊድ ህግ ደግሞ ምንድነው ወይም በሸሪዓ ያለው ትርጉም ምንድነው? የአረብኛ ፊደሎችን ከመውጫቸው ያለ ተጨማሪ ጉና፣ የጉና ማለት ከአፍንጫ የሚወጣ ድምጽ ነው። ያለ ተጨማሪ ጉና ግልጽ አድርጎ ማንበብ ነው። እዚህ ጋር ያለ ተጨማሪ ጉና ብሎ ማለት ፊደሎች የአረብኛ ፊደሎች በመሰረቱ የራሳቸው ጉና አላቸው በተፈጥሮ ማለት ነው። ለምሳሌ ሚምን ያለ ጉና ብንል አንችልም። ለምሳሌ አም ለማለት ከፈለግን አም ወይ ደግሞ ሚም ለማለት ከፈለግን አፍንጫችን በእጃችን ይዘነው ላንብብል አልችልም። ለምን? ሚም ጉና ሚምን አይለይም፣ ሁሌ አለ ግን ደረጃው ይለያያል። ሸዳ በምትሆንበት ሰዓት፣ ፈትሐ በምትሆንበት ሰዓት፣ ስኩን በምትሆንበት ሰዓት እንደዛ ይለያያል ማለት ነው። ስለዚህ ያለ ተጨማሪ ጉና ግልጽ አድርጎ ማንበብ ምን ይባላል? ኢዝሃር ይባላል ማለት ነው። እሺ በሚም ሳኪና ህግ የኢዝሃር ፊደሎች እነማን ናቸው ከተባለ ባ የኢኽፋ ፊደል ናት፣ ሚም ደግሞ የኢድጋሙ ፊደል ናት። ከነዚህ ውጪ የተቀሩት ምን ይሆናሉ? የኢድጋም የኢዝሃር ፊደሎች ይሆናል ማለት ነው። እነሱም ደግሞ 26 ናቸው። ስለዚህ ከባና ከሚም ውጪ ያሉ የተቀሩት 26 ፊደሎች የኢዝሃር ፊደሎች ናቸው በሚም ሳኪና ህግ ማለት ነው። እሺ በኑን ሳኪና ከዚህ በፊት የተማርነው የኢዝሃር ፊደሎች 6 ብቻ ነበሩ። እዚህ ጋር ግን የኢዝሃር ፊደሎች ምንድናቸው? በሚም ሳኪና ህግ 26 ናቸው ማለት። ለምን 26? ለምሳሌ የአረብኛ ፊደሎች 29 ናቸው ብለን ተመረናል ከዚህ በፊት። 29 ከሆኑ 2 ሲቀነስለት 27 መሆን ነበረበት። ለምን 26 ሆነ ከተባለ አሊፍ አትካተትም። አሊፍ ሁሌ በቁርአን ላይ የምትመጣው የመድ ፊደል ሆና ነው የምትመጣው። አሊፍ ለምሳሌ ቃለ ስንል ጃአ ስንል የመድ ፊደል ሆና ነው ሁሌ የምትመጣው፣ ለብቻዋ ሆና አትመጣም። ለዛ ነው 27 ያልተባለው ማለት ነው። አ ብለን የምናነባት ፊደል በቁርአን ላይ ሐምዝ ፊደል ናት፣ አሊፍ አንላትም። ለምሳሌ አሊም ስንል አሊም፣ ወይም ደግሞ ኢቅራ ስንል ኢ ብለን የምናነባት አሊፍ ሳይሆን የምንላት ሐምዝ ነው። ስለዚህ አሊፍ ራሷን ችላ ስለማትመጣ የመድ ፊደል ሆና ብቻ ስለምትመጣ ለዛ ነው 26 ያልተባለው ማለት ነው። ስለዚህ ከሚም ሳኪና በኋላ አሊፍ ከመጣች መድ ነው የሚሆነው፣ ማ ይሆናል እንጂ ኢዝሃር አድርገን አናነብም። ለዛ ነው 26 ብቻ የተባለው፣ አሊፍን አናካትም። እሺ በኑን ሳኪና እና ተንዊንም እንደዛው ነበረ፣ አሊፍን አላካተትንም። እሺ ለማንኛውም 26ቱ የተቀሩ ፊደሎች የኢዝሃር ፊደሎች ናቸው ማለት ነው። ስለዚህ
የኢዝሃር ገለጻ ምን ይሆናል ማለት ነው? ኢዝሃር በሚም ሳኪና ህግ ከባና ከሚም ውጭ ያሉ የአረብኛ ፊደሎች ሚም ሳኪናን ተከትለው ሲመጡ ሚም ሳኪናን ያለ ተጨማሪ ጉና ግልጽ አድርጎ ማንበብ ነው። ማለትም ከተፈጥሮ ያላት ጉና እንጂ ሌላ ሚም ሳኪና ሚም ስኩን በመሆንበት ም የሚለው በቃ ጉና እሱ ነው እንጂ ሌላ ተጨማሪ ወይ ነው ብለን አንቆይም ማለት ነው። እሺ በምሳሌ በለጠ ይገባናል። በመጀመሪያ ሚም ሳኪና በቁርአን ላይ በቀላሉ ምልክቱ ምንድነው? ስኩን ነው። ይሄ ምልክት ይሄ የስኩን ምልክት ይጻፍበታል። በቃ እንደዚህ እናገኘዋለን። ብዙ ቦታ ቁርአን ላይ ያጋጥመናል። ይሄ ነው። ይሄ ከተጻፈ ደግሞ በቃ ኢዝሃር ነው ማለት ነው። ልክ ኑን ሳኪና ላይ እንደዛ ነበር። ኑን ሳኪና ላይ ይሄ ምልክት ከተጻፈ ኢዝሃር ነው። ስለዚህ በሚም ሳኪናም ይሄ ከተጻፈ ኢዝሃር ነው ማለት ነው። ለምሳሌ እዚህ ጋር እናየዋለን። ፈለሁም ስንል ተጻፈ ምልክቱ። ስለዚህ ኢዝሃር ይሆናል። እንደምናየው ደግሞ ተከትሎት የመጣው ባም አይደለም፣ ኢኽፋ አይደለም፣ ሚም አይደለም፣ ኢድጋም አይደለም። እዚህ ጋርም እንደዛ ሃን የመጣው። ስለዚህ ይሄ ራሱ ቀጣይ የመጣውን ባትመለከቱ ራሱ በእንደዚህ ይታወቃል ማለት ነው። እሺ በመቀጠል ምሳሌዎችን እንመለከታለን። እዚህ ጋር በእነዚህ አንቀጾች ላይ ሚም ሳኪና መታለች። እዚህ ጋር መመልከት እንችላለን። እዚህ ጋር እነዚህ ሁሉ ምልክት ከተጻፈበት ከሱም ባሻገር ቀጣይ የመጣው ባም አይደለም ሚምም አይደለም። ባ ከሆነ ኢኽፋ ነበር የሚሆነው፣ ሚም ከሆነ ደግሞ ኢድጋም ነበር የሚሆነው። ከነዛ ውጪ የተቀሩት 26 ፊደሎች ስለሆኑ ከነሱ ከ26 ፊደል ስለሆነ ምንድነው ሚም እዚህ ጋር የስኩኑ ምልክት ተጻፈበት፣ ህጉም ደግሞ ኢዝሃር ነው የሚሆነው ማለትም በግልጽ እናነባዋለን። ስለዚህ እንዴት ነው የምናነበው? አለም ነጅዐል ጉና አንሰጥም። አለም ተጨማሪ ጉና አንሰጥም። ሚም ጉና አላት የራሷ፣ ነገር ግን ተጨማሪ አንሰጥም። ማለትም አለም ነጅዐል አንልም። ቶሎ ብለን አለም ነጅዐል ለሁ ዐይነይን እንደዛ። እዚህ ጋር ፈለሁም አጅሩን እንደዛ ፈለሁም አጅሩን ገይሩ መምኑን ዩዐዚብኩም ዐዛበን አሊማ ዩዐዚብኩም ዐዛበን እንደዛ ያለ ተጨማሪ ጉና ማለት ነው። አየሕሰቡ አለም የረሁ አሐድ እዚህ ጋር ለኩም ፊሃ አንዳንድ ሰው እንደዛ ይቀራል። መሆን የለበትም፣ ኢኽፋ መሆን የለበትም። ለኩም ፊሃ ማለት የለብንም። ለኩም ፊሃ በግልጽ ለኩም ፊሃ ፋኪሀቱን ከሲረቱን ሚንሃ ተእኩሉን። እሺ እዚህ ጋር በመጨረሻ ወአንቱም ሒነኢዝን ተንዙሩን እዚህ ጋር ግልጽ አድርገን እናነባታለን ማለት ነው። ብዙ ጊዜ መጠንቀቅ ያለብን ፋና ዋው በሚመጡበት ሰዓት አንዳንድ ሰው የመደበቅ ባህሪ ያላት ለኩም ፊሃ ብሎ አንዳንድ ሰው ይቀራል፣ ይደበቅ። ስለዚህ የተጅዊድ ምሁራን ምን ይላሉ? ሚም ሳኪና በምትመጣበት ሰዓት ፋና ዋው በምትመጣበት ሰዓት ተጠንቀቁ ይላሉ። እንዳትደበቅብን። ለኩም ፊሃ ማለት የለብንም። ለኩም ብለን ከንፈራችን ማጣበቅ አለብን። ዋው ስትመጣ እንደዛው። እሺ ማስታወሻ የሚም ሳኪና ህግ ከኑን ሳኪና እና ተንዊን ህግጋት የሚመሳሰልበት ሁኔታ ይላል። እሺ ስያሜያቸውና አጻጻፋቸው ቢለያየም በኑን ሳኪና እና ተንዊን ህግጋት የኢቅላብ ህግ እና በሚም ሳኪና ህግ የኢኽፋ ሸፈዊ ህግ ንባብ ላይ አንድ ናቸው። ኑን ሳኪና ላይ ኢቅላብ ህግ ተምረን ነበረ። ኢቅላብ መቼ ነው የሚሆነው? ኑን ሳኪና እና ተንዊን ላይ ባፊደል ስትመጣ ነው። ባፊደል ስትመጣ ኑን ሳኪናን ወይንም ተንዊንን ወደ እዚህ ጋር እንደምንመለከተው ማለት ነው ወደ ሚም ቀይረናት ኑን ሳኪናን ከዛ ከጉና ጋር እናነባለን ብለን ነበረ። እዚህ ጋር ከተንዊን በኋላ ተንዊን መጥቷል። እዚህ ጋር ከተንዊን በኋላ ባ ስለመጣ ተንዊንን ወደ ሚም ተቀየርና ከዛ ከንፈራችን አጣብቀን ከሁለት ሐረካ ጉና ጋር እናነባለን ብለን ተምረን ነበረ። ይሄ የኢቅላብ ህግ ነው ኑን ሳኪና እና ተንዊን ላይ። ስለዚህ ያ ህግና
ዛሬ ደግሞ የተማርነው በሚም ሳኪና ሀግ ደግሞ የኢኽፋ ተምረናል። ያ ኢኽፋ ደግሞ ሸፈዊ ይባላል። ያው ሸፈዊ ማለት ከንፈራዊ ማለት በከንፈር የምናነበው ስለሆነ ከንፈራዊ ይባላል። ያ ኢኽፋ ማለት ነው። ይሄ ኢኽፋ መቼ ነው የሚሆነው? ዛሬ የተማርነው ከሚም ሳኪና በኋላ ባ ስትመጣ ነው። እነዚህ ማለት ነው ይሄ ህግና ይሄ ህግ ስያሜው ቢለያየም ይሄ ኑን ሳኪና ላይ ነው፣ ይሄ ሚም ሳኪና ላይ ነው፣ ይሄ ተንዊን ላይ ነው፣ ይሄ ሚም ሳኪና ላይ ነው። ስሙ ይሄኛው ኢቅላብ ይባላል። ይሄኛው ደግሞ ኢኽፋ ሸፈዊ የከንፈራዊ ማለት ነው፣ በከንፈር ላይ ስለምናወጣው። ስለዚህ ቢለያዩም ስያሜያቸው አጻጻፋቸውም ላይ ቢለያየም ነገር ግን በመናነበበት ሰዓት አንድ ነው የምናነባቸው፣ ንባብ ላይ አንድ ናቸው። ይሄ ነው። እሺ ለምሳሌ እዚህ ጋር ከኑን ሳኪና በኋላ ሚም መጣለች። ስለዚህ እንዴት ነው የምናደርገው? ኢቅላብ ስለሆነ ኢቅላብ ማለት ነው መለወጥ ስለሆነ ምንድነው የምንለውጠው? ኑን ሳኪናን ማለት ን የምትለዋን ድምጽ ወደ ሚም እንቀይራታለን። ም ከዛ ሚም የነበረው ሚም እንላለን። ሚም ባዕዲ ከንፈራችን አጣብቀን ወደ ሚም ቀይረናት ኑኗን ከዛ ከጉና ጋር ከዛ ባ እናነባለን። ሚም ባዕዲ እዚህ ጋም ጀዛአን ነበረ ሁለት ፈትሐዎች ነበሩ። ነገር ግን ከሁለት ፈትሐ በኋላ ማለትም ተንዊን ነው የሚባለው ሁለት ፈትሐ ባ ስለመጣች ስለዚህ ምን ተደረገች? አንዷን ተንዊን አንዷን ፈትሐ ወደ ሚም ተቀየረች ማለት ለዛ ነው አሁን አንኛ እናያትም እንጂ ሁለት ፈትሐ ነበሩ። ነገር ግን ከሁለት ፈትሐ በኋላ ባ ስለመጣች ለዛ ነው አንዱን ፈትሐ ወደ ሚም ተቀየረ ማለት ነው። ማለትም ተንዊኑ ወደ ሚም ተቀየረ። ይሄ ደግሞ ኢቅላብ ይባላል። ስለዚህ እንዴት ነው የምንለው? ጀዛአን ብለን ን ድምጽ ሳይሆን ሚም ድምጽ ነው የምናመጣው። ጀዛአ ብለን ከዛ ወደ ም እንላለን። ጀዛአን ቢማ ስለዚህ ሚም ድምጽ አለ ማለት ነው። ይሄ ንባብና እዚህ ጋር የምናነበው ንባብም ዙሮ አንድ ነው። ንባቡ አንድ ነው የሚሆነው። ለምሳሌ እዚህ ጋር እንመልከት። ፈበሽርሁም ቢ እዚህ ጋር ባነ የመጣው ፈበሽርሁም እዚህ ጋር ሚሙ የመጣው መቼ ነው? ኑን ሳኪና ወደ ሚም ተቀይሮ ሚም ተፈጠረች። እዚህ ጋርም ደግሞ ተንዊኑ ወደ ሚም ተቀየረችና ወደ ሚም ፊደል መጣ ማለት ነው። እዚህ ጋር ግን ሳይቀየር ሚም ነው ያለው። በቃ አልተቀየረም፣ ግን ሚም መጀመሪያውኑ ሚም አለ፣ እዚህ ጋር ሚም አለ። ስለዚህ ዞሮ ሚም ከዛ ሁና እዚህ ጋር ሚም ከዛ ሁና፣ ስለዚህ ንባብ ላይ አንድ ይሆናሉ ማለት ነው። ግን ይሄ ምን ይባላል? ኢቅላብ ይባላል። ይሄ ጌት ነው ያለው ኑን ሳኪናና ተንዊን ላይ ነው። ይሄ እነዚህ ግን ያሉት ማን ላይ ነው? ኢኽፋ ላይ ነው፣ ሚም ሳኪና ላይ ማለት ነው። ያ ደግሞ ኢኽፋ ሸፈዊ ይባላል ማለት ነው። እሺ ይሄ ሚም እቺኛዋ ናት ተቀይራ ያመጣችው ማለት ነው። ተንዊኑ ወደ ሚም ተቀየረ፣ ለዛ ነው ኢቅላብ የተባለው። ኢቅላብ ብሎ ማለት ነው መለወጥ መቀየር ነው። እሺ እዚህ ጋር ደግሞ እንደምንመለከተው የሚም ሳኪና ህግ ነው። ያ ምን ይባላል? ኢኽፋ ይባላል። ዑለማዎች ደግሞ ይሄኛውን ኢኽፋ ከዛኛው ኢኽፋ ለመለየት ሸፈዊ ያሉት። ኢኽፋ ሸፈዊ ከከንፈር ስለሚወጣ ማለት ነው። ስንል ኢኽፋ ነው። ያኛው ኢኽፋ ቀደም ቢተናገር የነበረ ኢኽፋ ሐቂቂ ያሉት። ይሄኛው ደግሞ ኢኽፋ ለመለየት ሸፈዊ ከከንፈር የሚወጣ ከንፈራዊው ማለት ነው። እሺ ማጠቃለያ አህካሙል ሚም ሳኪነት የሚም ሳኪና ህግጋቶች ስንት ናቸው ማለት ነው? 3 ናቸው። ኢኽፋ ነው። ዑለማዎች ከዛኛው ኢኽፋ ለመለየት ምን አሉት ማለት ነው? ኢኽፋ ሸፈዊ ማለት ከንፈራዊ ማለት ነው። ከንፈራዊ ማለት ከከንፈር የሚወጣ ኢኽፋ ነውና ያምዱ መቼ ነው የሚወጣው? ከሚም ሳኪና በኋላ ባ ሲመጣ ነው ኢኽፋ ሸፈዊ። እሺ ሁለተኛው ደግሞ ኢድጋም ነው። ከከንፈር ስለሚወጣ ደግሞ የምናነበው ስለሆነ ኢድጋም ሸፈዊ። ያም ደግሞ መቼ ነው የሚሆነው? ከሚም ሳኪና በኋላ ሚም ሌላ ሚም ስትመጣ ማለት ነው። ሶስተኛው ደግሞ ኢዝሃር ነው። ከኑን ሳኪናና ተንዊን ላይ ያለውን ኢዝሃር ለመለየት ምን አሉት? ኢዝሃር ሸፈዊ ያሉት ማለት ነው። ከንፈራዊ ወይም ከከንፈር የሚወጣው ኢዝሃር ማለት ነው። ያም ደግሞ የሚሆነው የተቀሩት 26 ፊደሎች ከሚም ሳኪና በኋላ ሲመጡ ነው። እና በቀላሉ ይሄ ማየት ትችላላችሁ ማለት። ስለዚህ የሚም ሳኪና ህጋቶች ስንት ናቸው ከተባላችሁ ኢኽፋ ሸፈዊ፣ ኢድጋም ሸፈዊ፣ ኢዝሃር ሸፈዊ። ኢኽፋ፣ ኢድጋም፣ ኢዝሃር ማለት እንችላለን።
ነገር ግን ከኑን ሳኪና ተንዊን ለመለየት ሲባል ሸፈዊ ሸውሂ መጨመሩ ከከንፈር የሚወጣ ስለሆነ ማለት ነው ቀላል ነው ማለት ነው። ስለዚህ ኢንሻአላህ በእንደዛ እናስታውሳቸው። አይከብድም ኢንሻአላህ። ብዙ ጊዜ ቁርአንን በማብራራበት ሰዓት ብዙ ይጠቅሻለሁ። ነገር ግን አሁን ህጉን እንድታውቁ ነው። አሁን ኢንሻአላህ በእንደዛ ለወደፊትም ሳብራራ እነዚህ ቃላቶችን እጠቀማለሁ ማለት ነው ኢንሻአላህ አሁን ስለተማር ነው። እሺ ጀዛኩሙላሁ ኸይረን አላህ ያግራላችሁ። ይህን ይመስላል ኢንሻአላህ እንልማመደው። የኑን ሳኪናና የተንዊንንም ኢንሻአላህ ያልተማራችሁ ካላችሁ ተከታተሉት። በቀጣይ ትምህርት እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።